ነው እንዳለው እናንተ ጋር እድሜ ልካችሁን ብትጸልዩ ምን ስላለ ቤታችሁ አይመጣም ማለት ነው። መልአኩ አይሰማችሁም፣ አይራዳችሁም። ኤኒዌይስ እኛ ጋር እንደዚህ አይነት አስተምሮ የለም። በመጀመሪያ ደረጃ አንድ በይ። ሁለተኛ እንደዚህ አይነት ተሌለ እኛ ቤተክርስቲያን ምን ታምናለች? አንቺ እየነገርኩሽ እየሰማሽ ነው አይደለ? በምስል ባሳየሽ ግን በደንብ ትረጃለሽ። አዎ። ስለዚህ መስማት ለማይችሉ እንኳን ቤተክርስቲያን ምን ያህል አስቀድማ እንኳን ምን ያህል እንደምታውቅ የምታውቂው ከዚህ ነው። ማየት ለሚችሉ መስማት ለማይችሉ በስዕል ትሰብካቸው ነበር። ስዕሉን ስታዩ ስዕሏን ብቻ በማየት ባትማሪ ፊደል ባትቆጥሪ እንኳን የሆነ አካል የተሰቀለ ይታይሻላል። ተጎኑ ደግሞ ሁለት የተሰቀሉ ይታይሻላል። ተወግቶ ይታይሻላል። ስለዚህ የተሰቀለ አካል የሆነ አካል የተሰቀለ ተጎኑ ተወግቶ እጅና እንትኑ ተጣምረው ተቸንክሮ ስታይ የሆነ ነገር ትምህርት ትወስጃለሽ ማለት ነው። ማንበብ ሳቺ እንኳን የሆነ አካል ለምንድን ነው የሰቀሉት? የሰው ልጅ እንዴት እንደዚህ ሊሰቀል ይችላል ብለሽ አትጠይቅም? ትጠይቃለህ። ስለዚህ አይምሮሽ ላይ ምስሉ ይቀራል ማለት ነው አይደለም? ስለዚህ ቤተክርስቲያን በጽሁፍ ያለውን እንኳን በስዕል ታስተምራለች ማለት ነው። ስለዚህ አብዛኛውን በመጽሐፍ ቅዱስ ውስጥ ኤግዛክትሊ መላእክቶችን ስላሴ እንደዚህ ታይተው የተሳለ አንድም ስዕል የለም። እግዚአብሔር በባህሪው የሚታይ ስላልሆነ ማለት ነው። በባህሪው የሚታይ ስላልሆነ ታይተው እንደዚህ ኤግዛክትሊ የተሳሉ አይደሉም። ነገር ግን ክርስቶስ ሲሰቀል የታየ ነው አይደለም? ሐዋርያቶች አይተውታል። ስለዚህ እሱ ትውፊት አለን እኛ፣ እሱ ተስሏል ብለን እናምናለን። መላእክቶች አይታዩም፣ በመገለጥ ከመጡ ነው። ያ የመጡበትን መገለጥ ግን ለሰዎች ለማስተማር ሲባል ይሳላሉ ማለት ነው። በተገለጡበት ያ ለማስተማር ነው፣ ሰዎች ከዛ እንዲማሩ ያንን አይተው እንዲማሩ ለማስተማሪያነት እሱን እንጠቀማለን። ቢ ስለዚህ አሁን ፊልሞች ምናምን ትናንትና ነው የመጡት። ትናንትና የኔና አንቺ እድሜ ራሱ አብዛኞቹ የተሰሩት ፊልም ሊቀድማቸው ይችላል። ስዕሎቹ ግን አስቀድመውም አሉ። ስዕሎቹ ትናንትና የመጡ ሳይሆኑ አስቀድመውም የነበሩ ናቸው። ፊልሞቹ ግን ለማስመሰል ሰዎችን ለማስተማር ደግሞ ጊዜ መጣና እኔ አንቺ ቲክቶክ ላይ እያየሽኝ እየተማርሽ ነው አይደለ? እንደዚህ ቲክቶክ ከመምጣቱ በፊት ፊልም ሰሩና ሰዎችን በሲዲ ምናምን በሚሞሪ ምናምን ገዝተን እናያቸው ነበረ። ፊልም ማለት ያው እኔ እንደዚህ እንደማወራው ማለት ነው። ሪካርድ ሲደረግ ይሄ ፊልም ይሆናል። ይሄ ሪካርዱ እንደዚህ ላይቭ ከመምጣቱ በፊት በፊልም አስተላለፉልን። አሁን ደግሞ ጊዜው አብዴት ሆነና እኔ በላይቭ ላይ እየነገርኩሽ ነው። እነሱ በፊልም የነገሩሽ ክርስቶስ ተሰቀለ እንዲሆነ እንደዚህ ሆነ ብለው እያስመሰሉ እነሱ አሳዩሽ። እኔ ደግሞ በተግባር አይምን በጽሁፉን እንዲሁ እየነገርኩሽ ነው ልዩነቱ። እነሱ የማስመሰል ያንን ተወጋ የሚለውን ሲወጋ አይነት፣ ተገረፈ ሲባል ሲገረፍ አይነት፣ ሐሞት አጠጡ ሲባል የሆነ የሚመር የሚጠጣ እያስመሰሉ ሰሩት ማለት ነው።